ሰላም እንዴት ናችሁ? እኔ ቅዱስ ነኝ። ዛሬ አሁን ያሳያችሁን ብር እንዴት አድርጋችሁ በቤታችሁ ቁጭ ብላችሁ ወይም ከስራ ገብታችሁ በትርፍ ጊዜያችሁ ወይም ስራ ፈታችሁ ቤት ቁጭ ላላችሁና ስራችሁ ላይ ያለውን ገቢ የበለጠ ለመጨመር የሚጠቅማችሁን አንድ አፕሊኬሽን ይዤላችሁ የመጣሁት ማለት ነው። ሁሉም ሰው ሊጠቀም የሚችለው የትኛውም እድሜ ላይ የሚገኝ ሰው ብር ሊሰበስብበት የሚችል አፕሊኬሽን ነው ማለት ነው። እንግዲህ አጠቃቀሙም ቀላል ነው። አጫጫኑንም ሁሉ ነገሮችን አሁን በተከታይ ማሳያችሁ ይሆናል ማለት ነው። እንዲሁም በሀገራችን በኢትዮጵያ ባንክ ማውጣት የሚቻልበት እና በፔፓልም ማውጣት የሚቻልበት አፕሊኬሽን ነው ማለት ነው። እያንዳንዱ ስቴፕ ባይ ስቴፕ ማሳያችሁ ይሆናል ማለት ነው። እናንተ ደግሞ ይህን ቻናል ሰብስክራይብ እና ላይክ ማድረጋችሁን እንዳረሱ። እንግዲህ ይህ ቻናል ሰብስክራይብ ላይ ይገኛል ማለት ነው። እናንተ ደግሞ ይህን ቻናል እስቲ 100 ለማድረስ እንሞክራለን ማለት ነው። ላይኩን ደግሞ የቻላችሁትን ላይክ ማድረግ ትችላላችሁ ማለት ነው። እንግዲህ አሁን ሁሉንም አጫጫኑንም አጠቃቀሙንም ዊዝድሮ አደራረጉንም ማሳያችሁ ይሆናል ማለት ነው። ተከታተሉ። ለመጀመሪያ የምናደርገው ስልካችን ላይ የሚገኘውን ዳውንሎድ የምናደርግበትን ዲቫይስ መክፈት ነው ማለት ነው። እንግዲህ ለሁሉም ዲቫይሶች ይሰራል ማለት ነው። አይፎን ለምትጠቀሙ አፕ ስቶር ላይ በመግባት ሰርች በተማን በመንካት ያው እኔ ማድረጉን መከተል ትችላላችሁ ማለት ነው። እንግዲሁም ፒሲ ላይ ወይም ኮምፒውተር ላይ የምትጠቀሙ ካላችሁ ደግሞ የፈለጋችሁት ክሮም ብሮዘር ወይም ሌላ የምትጠቀሙት ብሮዘር ላይ ትገቡና እንደዚህ የማሳያችሁን መተግበር ትችላላችሁ። እንዲያውም እናንተ ዳውንሎድ ማድረግ አይጠበቅባችሁ ማለት ነው፣ በፒሲ ወይም በኮምፒውተር የምትጠቀሙ ማለት ነው። ስለዚህ ዳውንሎድ ካደረኩት በኋላ እናንተ መከተል ትችላላችሁ ማለት ነው። ይሄኛው ብዙም እናንተ ብን አይልም ማለት ነው። ስለዚህ እዚህ ጋር ሰርች በተማን እነካለን። ከዛ በመቀጠል ኤድ ወርክ ብለን ሰርች እናደርጋለን። እንደምትመለከቱኝ ኤድ ወርክ ብዬ ሰርች አደርጋለሁ ማለት ነው። ኤድ ወርክ ብዬ ሰርች ካደረኩ በኋላ እዚህ አንደኛ ላይ የምትመለከቱት ይሄንን አንዴ ክሊክ እናደርገዋለን። እዚህ ጋር ኢንስታል የምትለዋን አንዴ ክሊክ በማድረግ ዳውንሎድ ማድረግ ይጠበቅብናል ማለት ነው። ስለዚህ ኢንስታል የምትለዋን አንዴ ክሊክ እናደርጋታለን። እስከሚገባላችሁ ድረስ ጠብቁትና ከዛ በኋላ ፕሮሰሳችን የምንሄድ ይሆናል ማለት ነው። ሁላችሁ እኔም መከታተል ይኖርባችኋል ማለት ነው፣ ስቴፕ ባይ ስቴፕ። ያለበዛ አንድ ነገር ስለሚበላሽባችሁ ኮመንት ላይ አልሰራንም ምናምን ከምትሉ ይህንን ማድረግ ነው። ስቴፕ ባይ ስቴፕ ሙሉ ነገሩን አንድ ቪዲዮ ሳታሳልፉ ማለት ነው ሙሉ ነገሩን በመከታተል ተከፋይ መሆን ይችላሉ ማለት ነው። እንግዲህ ይከታተሉኝ። ያው እንደምታዩት እየገባ ነው። እሺ ከዛ በኋላ እንደዚህ ዳውንሎድ ካደረግልን በኋላ እዚህ ጋር ኦፕን ምትለን ክሊክ ነው የምናደርግለት ማለት ነው። ክሊክ ካደረግን በኋላ እነዚህ ኢንተርፌስ ይመጣልና እንደምታዩት እዚህ ጋር ላንጉዌጅ የሚያስመርጠን ቦታ ይገኛል። ላንጉዌጅ ያው የተለያየ ቋንቋ የምትሰሙ ሰዎች ወይም ሌላ ሀገር የምትጠቀሙ ካላችሁ እችን ነክታችሁ ላንጉዌጅ ኤር ትችላላችሁ። እንግዲህ እኛ አማርኛ የምናወራ ሰዎች ከሆንን እና እንግሊዝኛ የምናወራ፣ ስለዚህ ኢንተርናሽናል ላንጉዌጅ እንግሊሽ ስለሆነ ያው እንግሊሽ ላይ አደርገዋለሁ ማለት ነው። እንግዲህ እዚህ ጋር ምን እንዳልመስላችሁ ሌትስ ጌት ስታርትድ ናው ኢት ኢዝ ታይም ቱ ሎግ ኢን ኦር ክሬት አን አካውንት ኤንድ ስታርት አርኒንግ ትላለች። እዚህ ጋር ሳይን ኢን ትላለች። ሳይን ኢን የምትለው ከዚህ በፊት አፕሊኬሽኑ ከነበረና ዳልተ ነው ከነገር ጭነ ነው የምንጠቀመው ከሆነ ነው ማለት ነው። ሴቭ የሆነ ካለ ሳይን ኢን የምትለውን ክሊክ አድርገን የነበረንን አካውንት ባክ ማድረግ እንችላለን ማለት ነው። ስለዚህ እኛ አዲስ ስለሆነን እዚህ ጋር ሬጂስተር የምትለዋል ነው ክሊክ የምናደርገው። እዚህ ጋር በሰማያዊ ያለችዋን ማለት ነው። እሷን ክሊክ ስናደርግ ልክ እነዚህ አይነት ነገር ይመጣል ማለት ነው። ዌልካም ቱ ፔይኖድ ክሬት አን አካውንት ቱ ስታርት አርኒንግ ትላለች። ኦር እዚህ ጋር ደግሞ ሳይን አፕ ዊዝ ጉግል፣ ሳይን አፕ ዊዝ ማይክሮሶፍት ትላለች። ከስር ያለችው ለፒሲ ተጠቃሚዎች ወይም ለኮምፒውተር ተጠቃሚዎች የምትሆን ማለት ነው። ማይክሮሶፍት ስልክ ላይም አለ ግን ያው የሚመከረው ለፒሲ ተጠቃሚዎች ማለት ነው። ከላይ ያለችው ደግሞ ምንም አይነት አካውንት ለመፍጠር ምንም ለማለትም ሀሳብ የሌላችሁ ሰዎች ከሆናችሁ ሳይን አፕ ዊዝ ጉግል የምትለዋል ክሊክ አድርገን የነበራችሁ ጉግል አካውንት በመጠቀም ሳይን ማድረግ ትችላላችሁ ማለት ነው። እኔ ለምሳሌ እዚሁ ላይ መፍጠር ስለፈለኩኝ ስሜን እና አንዳንድ ነገሮችን አጠቃቅዬ የሚፈጠር ይሆናል ማለት ነው። እንግዲህ እንደዚህ ካደረግን በኋላ ወደዚህኛው የሚወስደን ይሆናል ማለት ነው። ኮንቲኒ ካለው በኋላ አሪው ይላል። እዚህ ጋር ስማችንን ነው የምናስገባለት። ያው እኔ ስሜን አስገባለታለሁ እዚህ ጋር
እዚህ ጋር የአባት ስም ይቀጥላል ማለት ነው። የአባት ስም ካስገባን በኋላ ወደዚህ ቹዝ ጀንደር ምን ይመጣልናል? ያው ቦታችሁን ማለት ነው። ይሄ ወንድ ስለሆነ ወንድ የሚለውን ክሊክ አድርገዋለሁ። ፊሜል ሴቶች ሆናችሁ ደግሞ ፊሜል ምትለዋል ታደርጉታላችሁ ማለት ነው። እዛ ሬጂስተር ነው የምንለው ማለት ነው። ጨረስን ማለት ስለዚህ አሁን እዚህ ጋር እንደምታዩት አውቶ ስታርት አርኒንግ ምትላለች። እዚህ ጋር ደግሞ ኖቲፊኬሽን አፕ ፈልጋችሁ እንዳይነብሽ ዶንት አለው ትችላላችሁ፣ ግን አለው ብትሉት የተመረጠ ነው። አዲስ ዜናዎች ወይም ስንት ብር ላይ ደረሳችሁ የሚለውን ሊያሳውቃችሁ ከፈለጋችሁ አለው ብትሉት የተመረጠ ነው። ስለዚህ አለው ነው። እዚህ ጋር አውቶ ስታርት አርኒንግ ምትላለች። እዚህ ጋር ቱቶሪያሉን ማየት ከፈለጋችሁ ኔክስት እያላችሁ እንዲህ ማየት ትችላላችሁ እያነበባችሁ ማለት ነው። ስለዚህ አሁን እዚህ ጋር ሌትስ ማለት እንደምታዩት ኢንተርፌሱ ይሄን ይመስላል። ኢንተርፌሱ ምንም አይነት ሁሉ ነገር የሚታይ ነው። ምንም የተዘበራረቀ ነገር አይገኝም። ያስጨንቃችሁ የሚችል ነገር አይኖርም ማለት ነው። ስለዚህ ራሳችሁ ገብታችሁ ቀለል ያለ ነው። ምንም አይነት እውቀት አይፈልግም ወይም ብቃት አይፈልግም ይሄን ለመጠቀም። እዚህ ጋር እንደምታዩት እዚህ ጋር የሚገኘው የባላንሳችን ቦታ ነው ማለት ነው። እዚህ ጋር ደግሞ በዚህ ሳምንት ሱም ሰራን ወይም ሊሆን እዚህ ጋር ደግሞ ከዚህ በፊት ያወጣነውን ዊዝድሮውን እዚህ ጋር የሚያስቀምጥልን ይሆናል ማለት ነው። ስለዚህ እዚህ ጋር ደግሞ ቬሪፋይ ዩር ኢሜል ምትላለች። እቺ የምትጠቅመን ምናልባት ሀክ ልንደረግ እንችላለን። ስለዚህ ይህንን ቬሪፋይ ማድረግ ይጠበቅብናል። እዚህ ጋር ሴንድ አክቲቬሽን ሊንክ ምትላለች። እሷን ክሊክ ስናደርግ የሞላንለትን ኢሜል ወይም ጂሜል ላይ ሜሴጅ ይልክልናል። እሱ ኮድ እዚህ ላይ በመሙላት ቬሪፋይ ማድረግ እንችላለን ማለት ነው። ስለዚህ እኔ አሁን ቬሪፋይ አላደርገውም፣ እናንተ ግን ይህን ስርት አድርጉ እንዳታልፉት ማለት ነው። አሁን እንመለሳለን። እዚህ ጋር የምታዩት ጽሁፎች አሉ። አርን ብሊንክስ አናሊቲክስ ምትላለች። አናሊቲክስ ምን ያህል ጊዜ ገብተሃል፣ በሳምንት ስንት ጊዜ ገብተሃል የሚለውን ልናይበት ነው ማለት ነው። ስለዚህ እኛ የምንፈልገው አሁን ገንዘቡን መስራት ስለሆነ እዚህ ጋር የምጠቅመን አርን ምትለዋል ክሊክ እናደርጋለን። ወይም እዚህ ጋር የዶላር ሳይኗን ክሊክ ምናደርጋለን ማለት ነው። እዚህ ጋር እንደምታዩት ቹዝ ዘ ሜቶድ ኦፍ አርኒንግ ዋን እዚህ ጋር እንደምታዩት 1000 ፖይንት $1 በ1000 ፖይንት $1 እናገኛለን ማለት ነው። እሱን ደግሞ እንዴት እንደምንሰበስብ የማሳያችሁ ይሆናል። እዚህ ጋር ለምሳሌ ፕሌይ ጌምስ ምትላለች አርን ምትለውን ክሊክ አድርገን እሱን ማድረግ እንችላለን። እዚህ ጋር ፍሊ አውት ሰርቪስ እሱንም አርን ዎች ቪዲዮስ ይሄ ማስታወቂያዎችን በማየት አርን ማድረግ ይቻላል። እዚህ ጋር ታስኮች አሉ። እዚህ ጋር ደግሞ የሚገርመው ነገር ኦንላይን ሾፒንግ ኦንላይን ላይ አንዳንድ እቃዎችን ሲገዙ ወይም ይሄን ተጠቅማችሁ ማለት ነው ይሄን አርን ቪዲዮን ተጠቅማችሁ አሊኤክስፕረስ ወይም አማዞን ላይ የተለያየ ነገሮችን አዛችሁ ልክ ሲገዙ የዛ ላይ የሚሰጣችሁ ፖይንት አለ። እዚህ ወደዚህ ይመጣና እዚህ ላይ ለፖይንት ይቆጠርላችኋል። ስለዚህ እሱም ዶላር መስራት ትችላላችሁ። ብር እያወጣችሁ ብራችሁን ማስመለስ የምትችሉበት ኦፕሽን ነው ማለት ነው። በጣም አሪፍ ኦፕሽን ነው እዚህ ጋር እንደምታዩት። ስለዚህ አሁን እያንዳንዱን ሞከር ይሆናል ማለት ነው። ስለዚህ ቀለል ያሉትን ፕሌይ ጌምስ ዎች ቪዲዮስ እና ኦንላይን ሾፒንግን እየማሳያችሁ ይሆናል ማለት ነው። ለምሳሌ አሁን እዚህ ጋር ፕሌይ ጌምስ ትሏል ክሊክ አድርጋታለሁ። አርን የሚለውን እዚህ ጋር ስፖንሰርሺፓቸው ወይም ካምፓኒዎቻቸው ነው የሚገኙት። እንደምታዩት ይሄ ጌሞቹ ሳይሆኑ በላይ ያሉት ካምፓኒዎች ነው ማለት ነው። ለምሳሌ እኔ አንድ ክሊክ ማድረግ ይሆናል ማለት ነው። አሁን ጌሞቹ እዚህ ላይ ሊመጡ ይሆናል ማለት ነው። ትንሽ ኔትወርክ ያው እንደነገርኳችሁ ኔትወርካችሁ አሪፍ መሆን ይጠበቅበታል። ያው ዳታ ብትጠቀሙ ተመራጭ ነው። ዋይፋይ ከሆነ ዋይፋዩን ፋስት መሆን አለበት ማለት ነው። ስለዚህ ዳታችሁን ብትጠቀሙ የተመረጠ ነው ማለት ነው። እዚህ ጋር እንደምታዩት የተለያዩ ጌሞች ይገኛሉ። እዚህ ጋር 3167 ፖይንት ይሰጠኛል። ይሄ ፖይንት ነው ከስር እንደምታዩት ወይም ከዛ በላይ ይላል ፕላስ። እዚህ ጋር አለ እንደዛው እንደምታዩት እዚህ ጋር 4000 ምናምን ይላል። እዚህ ጋር እንደዛው እዚህ ጋር እንደዛው እዚህ ጋር ወርታች አዳዲስ ናቸው መሰለኝ ኦፈር ሲላል እዚህ ጋር እንደምታዩት እዚህ ጋር 1970 እዚህ ጋር ደግሞ እንደምታዩት ይሄኛው ተለቅ የሚል ይመስለኛል ከሁሉ። እዚህ ጋር ያለው 16000 ነው ማለት ነው። 16000 ፖይንት መሰብሰብ እንችላለን ማለት ነው። እንግዲህ ዝም ብለን ገብተን በመጫወት ብቻ ሳይሆን አንዳንድ ማድረግ የሚጠበቅብን ቻሌንጆች አሉ ወይም ታስኮች ማለት ነው። እዚህ ጋር ይነግራል ኢንስትራክሽን ይላል ኦፕን ኮል ሻፍት ምናምን ይሄን ያነበባችሁ ገብታችሁ ይሄንን ካላነበባችሁ ያው ብሩን ላሰሩ ስለምትችሉ እያንዳንዱን እያነበባችሁ ራሱ ይሄንን ታስኩን ፈጽማችኋል ታስክ ኮምፕሊትድ እያለ እስከ መጨረሻው ድረስ እስከዚህ ልክ ሲጨርሱ እዚህ ጋር የምታዩትን የሚሰጣችሁ ማለት እንግዲህ
5928 አርን ማድረግ ትችላላችሁ ማለት ነው። እንግዲህ እንደምታዩት እዚህ ጋር ፕሌይ አርን ነው ክሊክ በማድረግ ያው እዚህ ጋር 30 days to complete ያው በአንድ ወር ውስጥ መጨረስ ይጠበቅባችኋል ማለት ነው። ይሄንን ያው እንዳትዘናጉ። ከተዘነጋችሁ እንግዲህ ልታጡት ትችላላችሁ። ብዙ ሄዳችሁ ልታጡት ስለምትችሉ እንዳትዘናጉ እላለሁ ማለት ነው። ስለዚህ አሁን እንመለሳለን ወደ ሆም ወደዚህ ወደ አርኖ ስንመለስ ዎች ቪዲዮስ ምትላለች ማለት ነው። ዎች ቪዲዮ ደግሞ እንደነገርኳችሁ እዚህ ጋር አርኖ የምትለውን ክሊክ ሳደርጋት የተለያዩ አዶችን የምታመጣ ይሆናል። አሁን እንዳይረብሻችሁ ድምጿን አንዴ ይዘጋላችኋለሁ። እዚህ ጋር አርኖ ነው የምንለው። ያው እዚህ ጋር እንደምታዩት ይሄኛውን ሳይሆን ክሊክ እናደርገው ኤክስ ምትለዋ ስመጣለን ኤክስ ምትለዋን ክሊክ እናደርግና አርን ማድረግ እንችላለን ማለት ነው። እስቲ ለምሳሌ አንድ አባ ክሊክ አድርገን ይህን ማድረግ እንግዲህ የሚያቅተው ሰው ያለው ብዬ አላስብም። እዚህ ጋር ቪዲዮ ምትለዋን ክሊክ እናደርጋለን። ስልካችሁን በማትጠቀሙበት ሰዓት ላይ እንደዚህ አይነት አዶችን በመጠቀም ድምፁ የረብሻችሁ ያው እና ኮፒራይት እንዳይሆን ድምፁን ዘግቼዋለሁ። እንደምታዩት እንግዲህ አዱ ካለቀ በኋላ እዚህ ጋር እንደምትታያችሁ ካልታየቻችሁ አንድ ቼክ ነው ታያችሁ። እዚህ ጋር ስፍር እንደምትቆጠራለች ከታየቻችሁ እዚህ ጋር ማውጣት የማሳያችሁ ልክ እሷ ስታልቅ እዚህ ጋር ጉግል ፕሌይ የምትላለች እዚህ ጋር እንደምታዩት ፕሌይ የምትላለች እሷ አንድ ክሊክ እናደርግና እንመለሳለን ወደ ፕሌይ ስቶር ወስደን ማለት ነው። ከዛ እዚህ ጋር ኤክስ ብትለው እንደምታዩት ኤክስ ምትሏ ስመጣ ሪዋርድ እናደርጋለን ማለት ነው። ይሰራ ነው። ያው እዚህ ጋር እንደምታዩት you will earn 0.001 ፐር ቪዲዮ ነው እንግዲህ ያው እዚህ ጋር እንደምታዩት እሺ ይሄን ጨርሰናል ማለት ነው። ኦንላይን ሾፒንግ ደግሞ ያው ይሄኛው አሁን እኔ ማሳየት አልችልም፣ ምክንያቱም ኦንላይን ሾፒንግ እኔ አልጠቀምም ማለት ነው። ስለዚህ የራሳችሁ ገብታችሁ ቼክ ማድረግ ትችላላችሁ ማለት ነው። ኦኬ እንደዚህ ከወጣን በኋላ ያው እንደነገርኳችሁ ቅድም አንዳንድ ነገሮችን ሲካየን ስለወጣን እዚህ ጋር ፕራይም ሪዋርድ የምታናንስ ነው። አንደኛውን ቀናችንን በስተክል ተጠቅመናል ማለት ነው። እንግዲህ እዚህ ጋር ፕራይም ሪዋርድ የምትሰራን ክሊክ እናደርጋለን ማለት ነው። ያው እንደምታዩት አንድ ሆኗል። እዚህ ጋር ሰከንዳችሁ ከጨረሰ በኋላ አሁን ያው ዳሽቦርዱ እንዴት እንደቀየረ ያያችሁት እዚህ ጋር ይሄኛው ከፍ ብሏል። 0.01 ሆነ ማለት ነው። ቅድም 00 ነበረ እንዳያችሁት። ስለዚህ አሁን የምናደርገው ምንድነው ሁላችሁም ጥያቄያችሁ የሚሆነው እንዴት አድርገን ነው ይህን የሰራነውን ብር ወደ ባንክ አካውንታችን የምናስገባ ወይም ፔፓል ላይ ትራንስፈር የምናደርገው ነው የሚሆነው ጥያቄያችሁ ማለት ነው። ስለዚህ አሁን ማሳያችሁ ነው ማለት ነው። እዚህ ጋር እንደምታዩት የሴቲንግ አይኮን አለች። ሴቲንግ አይኮን ማለት ክሊክ ስናደርግ እዚህ ጋር የተለያዩ ኦፕሽኖች ይገኛሉ። እናንተ ወይ እዚህ ጋር ሰርች በተባለ የመጣችሁ ፔመንት ሪሲቨር ምትል ሰርች ታደርጋላችሁ ወይም እዚህ ጋር ከመጣላችሁ እዚህ ጋር ፔመንት ሪሲቨርስ ምትለዋ ክሊክ የምናደርግ ይሆናል ነው። ፔመንት ዲቴል ምትለዋን ከላይ ፔመንት ዲቴል ምትለዋን ከላይ ክሊክ የምናደርግለት ይሆናል ማለት ነው። እዚህ ጋር እንደምታዩት ፔመንት ዲቴል ምትለዋን አንዴ ክሊክ እናደርግለታለን። እዚህ ጋር የተለያዩ የምንሞላቸው ዲቴሎች አሉ ማለት ነው። እንግዲህ ስትሪት ማለት እዚህ ጋር ያለንበት አካባቢ ወይም ሰፈር ነው። እኔ የምኖረው ሀገራችሁን እዚህ ላይ ዝም ብላችሁ ትሞሉታላችሁ። ሰፈራችሁን ትሞሉ። እዚህ ጋር ሃውስ ነምበር ዝም ብለን 501 እንለዋለን። ሲቲ ሀረር ነው ያሞሉ ነው። ሀረር የምትኖሩ ሰዎች እንዲህ እንደማሳያችሁ መሙላት ትችላላችሁ። እዚህ ጋር ዚፕ ኮድ ልትላለች። በብዛት የሚመከረው የሀገራችሁን ካላወቃችሁት ፔር 0 የምትሉት ነው የሚመከረው። እንግዲህ ሀረር ለምትኖሩ ደግሞ 3200 ማለት ነው 3200 እንለዋለን። እዚህ ጋርም ሀረር እንለዋለን። እዚህ ጋር መደጋገም ነው፣ ሌላ ምንም እንትን የለውም። እዚህ ጋር እንደምታዩት ካንትሪያችሁን ሙሉ ይላል። እዚህ ጋር ኢትዮጵያ እንለዋለን። እዚህ ጋር ያለንበት ሀገር ማለት ነው ኢትዮጵያ ነው። በዛ ክሎዝ እንለዋለን። እዚህ ጋር ኢትዮጵያ ካስገባን በኋላ ሴቭ እንለዋለን። ሴቭ ፔመንት ዲቴል ሃቭ ቢን ቼንጅድ እንደምታዩት አድርገናል ማለት ነው። እዚህ ጋር ጨርሰናል። ስለዚህ እዚህ ጋር ደግሞ እንመጣና ፈርስት ኤንድ ላስት ነው የምትለዋል እናደርግለታለን።
ቅድም የሞላነው ማለት ነው። መጀመሪያ ላይ ስንገባ የሞላነው ቅድም የሞላነው በተመሳሳይ ሁኔታ እንሞላለን ማለት ነው። በኋላ እንዳይሳሳትብን ሴቭ እንለዋለን። ያው እንደምታዩት ቤዚክ ኢንፎርሜሽን ሃዝ ቢን ቼንጅድ እንዳለ እሱ ታረግን በኋላ ቻናል ባክ እንላለን። ከዛ እሱን ከጨረስን በኋላ እና ይሄን ብቻ ነው የምናደርገው ካላችሁ እንደሱ ይሄን መጨረስ አለባችሁ ብዬ ነው መጀመሪያ ያሳየኋችሁ ማለት ነው። ስለዚህ ይሄን ከጨረስን በኋላ ወደ ሆም አይኮኑን ክሊክ እናደርጋለን። ከዛ እዚህ ጋር ቪዲዮ ምትላለች። ቪዲዮ አሁን እንደምታዩት እዚህ ጋር ቪዲዮ ማድረግ አልችልም። you have which 1% ነው እዚህ ጋር እንደምታዩት ይሄ ሲሞላ ነው ቪዲዮ ምትበራልኝ ማለት ነው። እዚህ ጋር ደግሞ አድ ፔመንት ሜቶድ ምትላለች። የምንጠቀመው ፔፓል ወይም የተለያየ እንትኖችን መጠቀም እንችላለን። እዚህ ጋር እንዳሳያችሁ ቅድም መሙላት አለባችሁ ያልኳችሁ ምክንያት እዚህ ጋር የምታዩት ስም ያለ ሀገር ያለ እና ፖስታል ኮድ እዚህ ጋር ይገኛል። ጀነራል ኢንፎርሜሽን ማለት ነው። ስለዚህ እዚህ ጋር ደግሞ የምታዩት ያ ትራንዛክሽን ስላልፈጸምን ከዚህ በፊት ምንም አይነት ነገር አያመጣልንም። እዚህ ጋር አድ ፔመንት ሜተድ ምትለዋል ክሊክ እናደርጋለን። እዚህ ጋር የምታዩት ያው ይሄ የኢትዮጵያ ባንክ ብንሞላበት አይሰራልንም። ስለዚህ ፔፓል አካውንታችንን እዚህ ጋር ሞራለት ይሆናል ማለት ነው። እዛ ድረስ እናንተ ሰብስክራይብ እና ላይክ እያደረጋችሁ ጠብቁኝ። ፔፓልን ሞልቼ ከዛ በኋላ ያለውን ማሳያችሁ ይሆናል ማለት ነው። እንግዲህ ፔፓልን ከሞላው በኋላ እንደዚህ አይነት ኮንግራቹሌሽን the payment method has been updated ይኸው እንደምታዩት ጨራርሻለሁ ማለት ነው። ባክ ቱ ሰብን ባንክ አንዴ ክሊክ ያደርግለታለሁ። እንግዲህ አሁን ያሳየኋችሁ ሁሉ ካረጋችሁና ከተጠቀማችሁ ብር ማታገኙበት ምክንያት ምንም ሊኖር አይችልም ማለት ነው። እንግዲህ ቅድም እንዳሳያችሁ ፔፓል ስሞላ አይታችሁኛል። ያ ፔፓል የለንም የምትሉት ብዙ ሰዎች ልትኖሩት ስለምትችሉ አንዳንድ የፔፓል አካውንት አከፋፈት አፕሊኬሽን እንዴት እንደምትከፍቱ የሚያሳይ ቪዲዮዎች ብዙ አሉ ዩቲዩብ ላይ ገብታችሁ የኢትዮጵያም አለ የውጭም አለ። እኔም እንድሰራላችሁ ከፈለጋችሁ ኮመንት ላይ እንዴት ነው የምንከፍተው ብላችሁ በመጻፍ ወይም ሰራልን በማለት ፔፓል እያላችሁ በመጻፍ እኔ ልሰራላችሁ እችላለሁ ማለት ነው። እንግዲህ እንዳያችሁት ቀላል ምንም ነገር ሳይከብዳችሁ ልሰሩት የምትችሉት አፕሊኬሽን ነው ማለት ነው። እንግዲህ የዛሬ ቆይታችን ይሄን ይመስል ነበር። እርግጠኛ ነኝ እንደጠቀማችሁ ማለት ነው። ገብታችሁ ሁላችሁም በመስራት ብር አርድ ማድረግ ትችላላችሁ ማለት ነው። አሁን ገብታችሁ አርድ ማድረጋችሁን እንዳዘነጉ ማለት ነው። እንግዲህ ይህንን ቻናል እንደነገርኳችሁ ወደ 100 ሰብስክራይበር ለማሳደግ ሁላችሁም ይሄን ቪዲዮ የምትመለከቱ ሰብስክራይብ እያደረጋችሁ ብታልፉ ደስ ይለኛል ማለት ነው። እንግዲህ ላይክ ማድረጋችሁን እንዳትረሱ ማለት ነው። ይመቻችሁ።